የሰው ልጅ ይዋደዳል፣ ይፋቀራል፣ ደግሞ ይለያያል በተለያየ ምክንያት ማለት ነው። ሁለታቸው ባሉበት የእሚቱ እንግዲህ ደፋ ይመጣ ማለት ነው። እኔ የጠራሁት እንድታይ ምንድን ነው እሱ ጠይቃ መጀመሪያ ጠይቀ ወይ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ያው የእነሚቱን ጉዳይ የሆነ ያለውን ነገር ሁሉ እያያችሁ ነው ያላችሁት። በባለፈው በስልክ እሱን ለማውራት ሞክሬ ነበረ። በዚህ ሳምንት በተመቸ ሰዓት ቅጠረኝ እኔ ቤት ድረስ እመጣለሁ ብሎኛል። እናም ዛሬ ቀጥሬዋለሁ ማለት ነው። ዛሬ የቀጠርኩት እንግዲህ ልዑልንም የጠራሁበት ምክንያት ምንድን ነው? አንድም እነሱ ያላቸውን ነገር አይተው እንግዲህ ያጠነክሯል። ይኸውልህ ልዑል የሰው ልጅ ይዋደዳል፣ ይፋቀራል፣ ደግሞም ይለያያል በተለያየ ምክንያት ማለት ነው። አንተ ጋርና ሚት ጋርም የሆነ ነገር እሱ ነው። በቃ ትወዳታለህ አውቃለሁ፣ ታፈቅራታለህ አውቃለሁ። ግን ደግሞ ፍቅር በአንድ ወገን ብቻ ከሆነ ይዞ ገደል ነው የሚገባው። ገብቶሃል? ሚዛናዊ መሆን አለበት፣ እኩል ለእኩል መሆን አለበት። አሁን እሷ ለአንተ ኦልሬዲ ስሜቷ ዜሮ ላይ ተመልሷል ማለት ነው፣ ጠፍቷል ማለት ነው። እና መከራከሩም እንትን ማለቱም አስፈላጊ አይመስለኝም። ብዙ ጊዜ ይህንን ነገር አሳልፋለሁ። ግን አንድ ሴት ተደፈርኩ ብላ የደፈራትን ሰው አፈቀርኩ ማለት ይከብዳል አይደለ? ለሰሚውም ግራ ገብቶሃል? እኔ ግራ የገባኝም አንድ ነገር ይሄ ነው። ከዚህ በፊት ከኔ ጋር ግንኙነት እያላት ግንኙነት ነበራቸው ማለት ነው፣ ያወሩ ነበር ማለት ነው። አይመስለኝም። እኔ ግን እንደዛ እኔ እንግዲህ ሴት ልጅ አይደለ ከደፈራት በኋላ እንግዲህ የሆነ በቃ እሷ እንዲያፈቅራት እሱ እንድታፈቅረው የሚያደርግ ነገር ተፈጥሯል ብዬ ነው የማስበው። እኔ እንደኔ ማለት ነው እንደዛ ነው የሆነውም ያ ነው የሚመስለኝ እንጂ እኔ ሪሊ አሁን እዚህ ጋር እንደዚህ ነው እንደዛ ነው ብለን ማውራት ትንሽ ይከብዳል። ግን ዞሮ ዞሮ እስቲ ዛሬ ቤተሰቦቻችን እየጠበቅነው ነው። ልጁ ይመጣል እናወራዋለን ማለት ነው። እኔ እኮ እሱ ሳይሆን ግራ ይገባኛል። አንተም መጥራት ማለት ምን ማለት ምን ና ብሎ መጥራት ምን ማለት ነው? እኔ በነገራችን ላይ ለነገሮች ሁሉ ክፍት ነኝ። ሰው ሊያወራኝ ሲመጣ አወራለሁ በቃ። ሌሎችም ሰዎች ጠላቶችም ቢሆኑ መጥተው ሊደራደሩን ከፈለጉ እደራደራቸዋለሁ። ምን ችግር አለ? ታውቃለህ፣ ራሴን እየጠበቅኩ ነገሮችን ለማስኬድ እሞክራለሁ። በቃ ከእሱ ጋር ምን ሁሌ ተጨቃጭ እሷ የወደደችውን እኔም እንዴት መጥላት እችላለሁ? አንተን አሁን አሳልፌ እየከዳሁ አይደለም እኮ። አንተ ብዙ ለፍተሃል ከኛ ጋር ብዙ ለፍተሃል፣ ብዙ ደክመሃል። ከኛ ህይወት ውስጥ በብዙ ነው የለፋው። ግን ውለታ ደግሞ ፍቅር አይሆንም። አንተ የዋልክልን ውለታ ነው ገና ለገና ብለን ልጅቷ ሳትፈልግ ያለ ፍላጎቷ በግድ አብረሽውኛ አፍቅሪው የሚል ነገር ደስ አይነት ነገር አይደለም። ግን ያው ያለው ነገር ሳሚ በእኔ ቦታ ብትሆን ትንሽ እንደሚከብድ ታውቀዋለህ መቼም። እኔ ልዑል እንግዲህ የምችለውን ሁሉ አድርጌያለሁ። በተቻለ መጠን ነገሮችን ለማስተካከል ጥሪ ያለውኝ ግን ደግሞ አልሆነም። ስለዚህ እሷ ነች የውሳኔው ባለቤት ብለን ነው እናስበው። ይኸውልህ ፏ ብላ መጣችልህ ተዘጋጅታ። ቁጭ በይ እስኪ። ይመጣል እርግጠኛ ነሽ ዛሬ? እና ምን ሶፍት ምን ያደርግሻል? ልታለቅሽ ነው እንዴ? እና እንዴት ታለቅሳለሽ? ለእኔ ልትሰጠኝ ነው እንጂ አንተ ስታለቅስ። እሺ ዞሮ ዞሮ ቤተሰቦቻችን ዛሬ አንድ የምነግራችሁ ነገር ምንድን ነው እሱ ማለት እነሱ ሁለታቸው ባሉበት የእሚቱ እንግዲህ ደፋሪ ይመጣል ማለት ነው። እንግዲህ ውስጣችን ያሰብነውን እግዚአብሔር ነው የሚያውቀው። ግን እኔ በመጀመሪያ ማለት ነው የምታረግልኝ ነገር የምፈልገው ነገር አለ። እሱ ከመምጣቱ በፊት እሱ ልዑል እንዲሆን እዚህ ቤት እንዲሆን አልፈልግም። እሱ ምን ቸገረች? ተስፋ እንዲቆርጥ ነው የምትፈልጊው? አልፈልግም በቃ። ለምን? አንተ ሲጀመር ፍቅረኛዋን ነበርኩኝም ነኝም ብላ አታወራ። አንተ ታወራለህ እንዴ?
እንዳበጣብጥ እንደዛ ይመጣ በስነ ስርዓት እሱን ለማውራት ከፈለክ እሱን ቀድማ አስወጣልኝና ይመጣል። በቃ ምን አፋለኝ ብዬ ነው ይሄንን ማውራት። ቀድማ ይሄን ካረክልኝ ብቻ ነው እሱ ሊመጣ የሚችለው። ይወጣል። እሱ አይን እያየው እሱ እንዲመጣ አልፈልግም። ምን ማለትሽ ነው? እንደዚህ ልትሆኚ የቻልሽው እኔ ኧረ በእናትሽ ማውጣት እኮ ይቻላል። ሳሚ እኔ እወጣለሁ እንዴ ውጣ ካልሽ ወጣ። ግን እንደዚህ እንድትሆን ያረጋትን ነገር ነው ማወቅ አንደኛ የምፈልገው። አይነ ላፈር እንድትብላ እስቲ ንገሪው። ለምንድን ነው የተውሽው? ንገሪው። በቃ አልፈለኩትም። ለዝም ብለሽ አልፈለኩትም ሳይሆን እስቲ ምክንያት አለኝ። ግን ምክንያቱ ይሄ ነው ብዬ መናገር አልፈልግም። ምን እኔ እኮ በቃ እኔ ለሚገባው ሰው እኮ ነው ልትነግር የምችለው እንዴ። በቃ ብዙ ጊዜ ለመንገር ሞክሬያለሁ፣ ብዙ ጊዜ ለማስረዳት ሞክሬያለሁ፣ አስረድቼዋለሁ። ግን ደግሞ እሱ ምንም ሊገባው አይችልም። ሎል በቃ ተስፋ ቁረጥ። በቃ እኔ ተስፋ ቁረጥ። እግዚአብሔር የጠራኸኝ አንተ ነህ አይደል እንዴ? እኔ የጠራሁህ እንድታይ ምንድን ነው እሱ እያመመሽ ቀጠሮ ለምን ትይዣለሽ? ሲጀመር ከባድ ራስ ምታት አለባት። ሲጀመር ከባድ ራስ ምታት አለባት። ራስ ምታት በአፍ ነው እንዴ? ራስ ምታት በአፍ ነው? አይ ወደ ላይ ሁላ እስኪላት ድረስ አለበት። ዝም ብላ ትሮጣለች። ሰሞኑን እንደዛ ነው። እሱን ተወውና አሁን በእናትህ አይደለም እየጠየቅኩ ነው። ተወውና ሰሞኑን እንደዛ ነው ወይ? ምኑ እንደዚህ ወደ ላይ ነው የሚላት? ስለሱ አይገባህም አንተ። አይደለም ጠየቅኩ፣ መልስልኝ። ሊያማት ይችላል ልጁ አሁን ቶሎ አይመጣም ወይ ነው ወይ ደግሜ እደውልለታለሁ። አንተ የፈለግከውን ነገር ማድረግ ትችላለህ። ከፈለክ በፖሊስም ማስያዝ ትችላለህ። ጸጥ በላይ ጸባይ ነሳምር። እኔ ሲጀምር ለምን አንቺ አስር ወደ ሽንት ቤት ትሮጫ? አማህ እንዴ ከጠዋት ጀምሮ ዛሬ ደግሞ ትሮጣለች ዝም ብላ እና ታዲያ ያለ ነገር እኮ አይደለም። ዞሮ እኔ ደውልለት ወይ ሰዓት የለኝም እኔ የሚሄድበትን ቦታ ስላለብኝ ደውይና ጥሪው። ሳሚ የምታስመረምሯት ከሆነ አስመርምሯት። ምንድን እሱ እነሱ በሽተኛ አይደለችም። ለምን ደግሞ ዝም ብለህ ወሬ አታወራ። በእናትህ ከምሬ ነው የምልህ። አርግዛለች። አምጪ ያንን ስልክ አቀብኝ ልደውልለት ለልጅ። ሁኔታዋን አንተ አይተህ እንኳን አትረዳም እንዴ? እያየሃት አይደለ እንዴ እንዴት እንደምትሆን? ምን እንደሚያስሮጥሽ አንቺ ወደ ሽንት ቤት ነገርኩህ። ለምንድን ነው የማሰማኝ? ሳሚ አርግዛለች እኮ። የምን ቮሚት ነው የምታደርገው ልጅቷ? ሳሚ ነገር አንተን ይጠፋ እንዴ? እስኪ ቆይ ልጁ ጋር የደወልኩኝ። ሄሎ አባት፣ የት ደረስክ አሁን? ኧረ እዛ አይደለም በእናትህ። አትጠይቅም እንዴ ዝም ብለህ ከምትሄድ? በሎክ 36 ጠይቃ መጀመሪያ ጠይቅ ከመሄድ በፊት። ምን አይነት ነው እናታችሁ? ይሄ ልጁ ቤቱን ስቶት እየሮጠ ነው። ምን ሆነሻል አንቺ? ነገርኩህ አርግዛለች። በቃ አንተ አርግዛለች። ምንድን ነው የምታረግዘው? ከልጁ ምንድን ነው የምታረግዘው? አንቺ እያስታወቃት አሰሬ ሽንት ቤት እየሄደች ራስ ምታት በዚህ ነው እንዴ? እባክህ አርግዛው ነው ያማ እንዴ? ምን ሆነሽ ነው? ተናገር እንጂ። የምትጠይቃት ከሆነ ጠይቃት። ለዛ ነው እኔንም አንቺን እኮ ነው እያወራ ያለሁት። ምን ሆነሽ ነው? ለምን እንደወደ ላይ ምንሽን ለምን ምክንያት? ኧረ በጌታ ስም ምን ሆና ነው ልጅቷ? ቆይ ምንድን ነው እሱ? ምንድን ነው እሱ የሆንሽው? ምንድን ነው የተፈጠረው? እሱ እንደሚለው እርግዝና ነው እንዴ? ኧረ በጌታ ስም ምግብ የበላሽው ምንድን ነው? አያምም እኮ እንትን ወደ ሽታ ሲሸተው ወደ ላይ ያስሮጣ እንጂ የመጀመሪያ 3 ወራት እንደዚህ አይነት ነገሮች አሉ። ይህንን ነገር ለአንተ ልነግርህ አልችልም። ገብቶሃል? አንተ ይህንን ነገር አልረዳም እያልክ ነው። ይህን ነገር የምታስመረምራት ከሆነ አስመርምራት። ምንድነው ማስመረምራት? ታረግዝ አችልም። ያማ እንዴት ታረግዝ አችልም? ሁሉንም ነገር እኮ ልጁ ሲመጣ ይነግረናል። ምናውቀው እኮ ይሆናል ልጁ ሲመጣ ሁሉንም ነገር በግልጽ ማለት ነው። ተደብቆ የሚቀር ነገር የለም። አንቺ
የማደርገውን እኔ ታይልኝ። ምንድን ነው እሱ ያንሹ? እርግዝና ነው እንዴ? ስለምን እርግዝና? ለምንድን ነው ታዲያ የሚያሯሩጥሽ የሚያመላልስሽ? ለምንድን ነው? የሆንሽው ነገር አለ? ሽታ ቢሸትሽ ታዲያ ምንድን ነው ወደ ላይ የሚልሽ? ስንት ቀን እሚት የደበቅሽ ነገር ካለ ተናገሪ። ስላረገሽ ነው ከልጁ ጋር ሆናለሁ የምትይው? በግድ እንዳይመጣ ደውልለት። እንዴት ነው እንዳይመጣ? አልደውልም። ይመጣታል፣ ታወጣላችሁ ሁለታችሁም፣ አንቺም እሱም። አሁን ነው የሚገባኝ። ታውቃለህ? ስላረገች ሁለቱን እንገራ ያውን አይደለም ግንኙነታቸው፣ በቃ የቆየ ግንኙነት አላቸው። ያንን ግንኙነት አንቺ ልጅ አርፈሽ ተቀመጪ፣ አትመላለሽ። ሎሚ ነገር ውሰጂበት። ሲጀመር ማለት ነው ታጌጥኩ ብላ ብሩ ፈልገው ቢሆንስ ማለት እንዴት ማለት ታጌጥኩ ብላ አገተኝ ብላ ከዛ በኋላ ብሩን ፈልገው ለአንዳንድ ነገር ለማድረጊያ ከዛ ተደፈርኩ ብላ ትመጣለች። ከዛ በፊት አርግዛስ ቢሆን ምን ታውቃለህ? ኧረ አንተ ይሄን ያክል አታሳስበኝ። ይሄን ያክል ተንኮል አታሳስበኝ። ተንኮል አይደለም ይሄ እውነታን ነው የምነግርህ። እንዴት አልገባኝም። ምን አብሮ ለመኖር ለመኖር ታግቻለሁ ብላ ብር ከኔ መቃል? ኧረ እባክህ ዝም ብለህ እንዲሁ ብትጠይቀኝ አልሰጣትም እንዴ? ከፈለገች እሱ ከኔ ጋር ለመለያየት ትክክለኛው መንገድና መንስኤ ይሄ ብቻ ነው ሊሆን የሚችል። ከአንተ ጋር ለመለያየት እሚት እስቲ እኛ አሁን ምንም እንሰማሻለን። የእውነት አርግዛች ስላረገዝሽ ነው ከዚህ ከደፈረሽ ሰው ጋር አብረሽ የምትሆኚው ወይስ ፈልገሽው ነው? ፈልገሽው ከሆነ ፈልገሽው ነው ፈልጌው ነው በይ። አይ እኔ አይደለም ስለተረፈርኩ እንደገና ድጋሚ ልጅ ማስወረድ አልፈልግም እምትይ ከሆነ ደግሞ እሱንም ተናገር። አርግዤ አይደለም አሞኝ ነው። ኧረ እንዴ ልውል ምን አረገሽ? ቆይ ልውል ምንድን ነው ሲያደረገች ነገር? አጠገቧ እንደሆነ ይፈልግ እና አንተ ለምንድን ነው እሱ የምትሄደው? የት ነው የምትሄደው ታዲያ? ከማይፈልገኝ ሰው ጋር ስንት ጊዜ ልቆይ? እውነቱን ተናገሪ እስኪ አንቺ። ከማይፈልገው ሰው እንዴት ነው አብሮ የሚሆነው? ህመም ነው እርግዝና ነው። ህመም እኮ ነው እያመመሽ ያለው አንቺ። ተው እንጂ ይሄ ደግሞ የት ነው አይደርስም እንዴ? በእናትህ ነገርኩህ። ቆይ ላውራው። ምንድን ነው የምታወራው? ቆይ ላውራው። ዝም በል። ሄሎ አባት እንዴት ነው እኮ ነገ አገኘውን ለምን ማለት ጤነኛ አይደለም እንዴ? እንደዚህ የምታስበው ኧረ በእናትህ አሟታል። ዝም ብለና በእናትህ ማንም አንተን በፖሊስ የሚያስይዝ ሰው የለም። ምን ማን ለምደምና አጃጅል ያሟ እንዴ? ኧረ አታስጠላ በእግዚአብሔር። አሟታል በጣም እየተሯሯጠች ነው። ወደ ላይ ነው የሚላት። የምታውቀው ነገር ካለን አናውራን። ምንድን ነው የምታጠነው? እሺ እኔ አልለማመጥም። የራሱ ጉዳይ ነው። ገደል መግባት ይችላል። ጀዝባ አልመጣም። ለፖሊስ ልታስይዙኝ ነው? አጥንቼ በራሴ መንገድ ነው የምመጣው። ነግራው እኮ ነው ሳሚ። ለምን አትረዳው? እንዳትመጣ ሊያስይዙ ነው ብለው። እኔ ሊያስይዙ አልነበረም። አንቺ ተናግረሻል እንዴ? እንዴ ማን ነው? እኔ በፖሊስ አላስይዘው። እኔ እዚህ እንዳለው ነግረዋለች። ሁሉ አበላሸብን። አንተ ባትመጣ ይሻል ነበር። ጭራሽ
እንታና ያባላሸው ባትመጣ ይሻልህ ነበር ሲጀምር። አመሰግናለሁ። ለምንድን ነው እሱ ምንም የምታመሰግንብኝ ምክንያት የለም። እንዴት አንተ ሲጀመር ቆይ አይቀርም እኮ መምጣቱ ማለት ነው። ወይም እኔ ፈልጌ ያልሆነ ቦታ ላይ አገኘዋለሁ፣ ችግር የለም። ነገም ቢሆን ዛሬ ሲመጣ አሁን የእሷ ጉዳይ ነው የሚያሳስበን። አርግዛለች ነገር የሆነ ነገር ነበራችሁ እንዴ? ነው ከስንት ጊዜ በኋላ እንደዚህ እኮ ስንት ጊዜያችን አይደል እንዴ? ምን ስንት ጊዜያችሁ ነው? ከአንድ ወር ምናምን በፊት አብራችሁ ነበራችሁ። ምን ታወራለህ? ለማንኛውም ሳሚ እኔ ምንም የምለው ነገር የለም። እኔ ለአይኗ ማስጠላት ሰው እኔ እየመጣሁ እዚህ ጋር መጨቅጨቅ አልፈልግም። ያለውን ነገር ለአንተ መናገር አንቺ ሆንሹ። ኧረ በጌታ ስም አሁንም ተነስታ ገባች። ኧረ በስመ አብ በይ በእግዚአብሔር። ኧረ በኢየሱስ ወደ ላይ ያላት እኮ ነው ዝም ብሎ በእናትህ የራሷ ጉዳይ። የት ነው የምትከረፈው አንተ? ደግሞ ልጁን ፍለጋ እንጂ ሜዳ ላይ ቁጭ ብሎ ይጠብቃል። ታገኘዋለህ አይደል? እንደዛ ነው የምታስበው? እያጠና አይደለ? ላገኘው ይችላል። አንቺ ልጅ ነይ እስኪ ውጭ። ቆይ ለምንድን ነው አልመጣም ያለው ልጁ? እስኪ ደውለሽ አውሪ እንጂ አውሪው ደውለሽ እንጂ ደውለሽ አውሪው ደውለሽ እነሱ ሲጃጃሉ ነው እንጂ ቶሎ በይ። ቆይ ደውላ ታውራ አይደለም። ደውላ የሚመጣው ከሆነ ትንገረው፣ ትጠይቀው ይመጣል አይመጣም የሚለውን። ማንም ለፖሊስ የሚያስይዝ የለም። ያምንሻል መቼም ከወደደሽ አውሪው። ቆይ ተረጋጋ። ኧረ ድምፅሽ ነው እየጠበቁት ነበር እኮ። ኧረ ምንም እንደዛ አስበው አይደለም ለምዶ የቀረው እኮ። አሁን እነሱ እንደዛ ሳይሆን እነሱ ሊያወራ ፈልጎ ነበር። እሺ በቃ እደውል። አይ ትንሽ አሞኝ ትንሽ ያወራል። እሺ አልተመቸውም። ምን አይመቸውም? መጥቶ ከመጣ በኋላ ነው እንጂ አይደል እንዴ ተመለሰው አይነት ነገር ነው። ሂድ በቃ አንተ ምን